ምስጢር መጠበቅ ጥበብ ነው። ታማኝነትና ክብርን የሚያመጣ እሴት ነው። ምስጢር መጠበቅ የሰውነት ባህሪ ነው። የጥንቃቄ መሰረት ነው። ምስጢር መጠበቅ ያለው 7 ዋና ዋና ጥቅሞችን እናያለን። አንደኛ፣ የራስን ደህንነት ይጠብቃል። ሁሉን ነገር ለሰዎች መናገር አይጠቅምም። አንዳንድ መረጃ ለመጥፎ ሰዎች ጠቃሚ ሊሆን ይችላል። ስለዚህ ምስጢር መጠበቅ እርስዎን ከመጥፎ አደጋ ይጠብቃል። ሁለተኛ፣ ክብርና እምነትን ያመጣል። የምስጢር ጠባቂ ሰው ታማኝ ሰው ብለው ሰዎች ይመለከቱታል። ምስጢር መጠበቅ እርስ በርስ እምነትን የሚገነባ መሰረት ነው። ሶስተኛ፣ የሥራ እድገት እንዲኖር ያግዛል። በንግድ ወይም በሥራ ቦታ የሚሰሩ ሰዎች ክህሎታቸውንና ሀሳባቸውን ሲጠብቁ በሚመጡ እድሎች ላይ የመጀመሪያ ሰው ሊሆኑ ይችላሉ። አራተኛ፣ የግል ሕይወትን ከመረበሽ ይጠብቃል። ከሰዎች ጋር ሁሉን ማካፈል እርስዎን ከማታለል፣ ከተንኮል ወይም ከንብረት ጉዳት ሊታደግ ይችላል። የግል ነገር ማዛመድ ጥቅም ያልሆነ ውይይትና ክርክር ሊያነሳ ይችላል። ይህም ለሕይወት አደጋ ነው። አምስተኛ፣ የእርስዎን እቅድ እንዳይደናቀፍ ይከላከላል። ስራ ላይ ከመስራት በፊት እቅድ መግለጽ አንዳንድ ጊዜ መሰናክል ሊያስከትል ይችላል። ሁሉን ካወቁ የሚረብሹ ወይም ሀሳብ የሚሰርቁ ሰዎች አሉ። ስድስተኛ፣ ጥሩ ውሳኔ ለመስጠት ጊዜ ይሰጣል። ትክክለኛ መረጃ እስኪገኝ ድረስ የሚነገር መረጃ ለመሰብሰብ ጊዜ መውሰድ አስፈላጊ ነው። ምስጢር መጠበቅ ጥሩ ውሳኔ ለመስጠት እድል ይሰጣል። ሰባተኛ፣ ከህብረተሰብ ክርክር ይቀንሳል። ስለ ሌሎች ምስጢር መባከን ክርክር፣ ጥላቻና መጥፎ ግንኙነት ይፈጥራል። ምስጢር መጠበቅ ሰውን ከእውነተኛ ጥላቻና ንቀት ይጠብቃል። ስለዚህ ወዳጄ፣ ሁሉን መናገር ጥቅም አይደለም። ጊዜ እና ሰውም ለምስጢር ወሳኝ ነው። ምስጢር መጠበቅ ጥበብ ነው፣ ማቀላጠፊያ ነው፣ የሥነ ምግባር ክፍል ነው። ሳታረጋግጥ መናገር ችግር ይፈጥራል። የተመረጠ ቃል እስኪወጣ ድረስ ጸጥታ መጠበቅ ጥሩ ነው። አመሰግናለሁ።